እንደ ሌላ ሬዚደንስ እንኳን የለኝ ፐርማነንት ሬዚደንስ የኔ ኢትዮጵያ ነው አሁንም እኔ አሳይለም ለመጠየቅ አሁንም ጉራ ስለምትሉ ነው ከ2013 ዓመተ ምህረት ገና የሁለተኛ ዓመት ተማሪ ሆኜ እስካሁን ድረስ አሜሪካ ሄጄ አሳይለም ጠይቄ ያሉኝ ጓደኞች ሁሉም እዛ ነው ያሉት ጓደኞቼ ተመልሻለሁ 3 2012 ላይ ሳውዝ አፍሪካ ሄጄ ተመለስኩ እሱ ምንም እንትንም አይልም ዞሮ ዞሮ 2014 ላይ ጄኔቭ ነበርኩኝ እዛ ለምን አልቀረም ብለው ሲያኮርፉኝ ነበር የገዛ ጓደኞቼ እና ቤተሰብ ተመለስኩ 2015 16 እንግሊዝ ሀገር ትምህርት ላይ ነበርኩ ከዛ ለአንድ ኮንፈረንስ ካናዳ ነበርኩ ከዛ እንደገና አሜሪካ ከዛ ደግሞ አውሮፓ ኔዘርላንድ አንድ ጊዜ ደግሞ ፍራንክፈርት የኔ ሁሉ የነበረው ባጭሩ አያም ሶ stubborn ላትር ማኮፈስ ሊመስላችሁ በቃ የሱ አይደንቲቲ ነው እኔ ኢትዮጵያዊ መሆን እንፈልጋለሁ በጣም ነው የምፈልገው ወዳለሁ ስለዚህ እስካሁንም ድረስ ከነመከራውም የምቆየው ሌላው መብቱ ነው ሌላውን ጃጅ አላረግም ድሮ አረግ ነበር አሁን አላረግም ለምን ሰዎች ለምሳሌ ቶሎ ብሎ የሌላ ሀገር ዜጋ ሆኑ ኢትዮጵያኖች ጃጅ አላ ድሮ አረግ ነበር ምክንያት አላቸው እኔ ግን በቃ ግትር ነኝ ኢትዮጵያዊ መሆን ነው የምፈልገው ኢትዮጵያዊ ነኝ ኢትዮጵያዊ ዜግነቴ መቀየር አልፈልግም ታሴት Of course, it's property of the nation, but the property of the nation has nothing to do with the service. I'm referring to the service. It's property of the nation መሆኑን እና ብራንድ ኢትዮጵያ ምናልባትም ኢትዮጵያ ከባንዲራ ባልተናነሰ ባንዲራን ይዞ ካሪር ሆኖ የሚሄደው እንደሆነ እንኳን እኔ ማንንም ያውቃል እኮ so what is the point it's a property yes it is state owned የመንግስት ነው ኢትዮጵያውያን ኩራት ነው አዎ so ምንድነው ፖይንቱ ነን ኢሹ እኮ ነው እሱን የካደ የለም እኔ ያወራ ያለሁት በሆነ ስፔሲፊክ ጉዳይ ላይ ነው አስተያየት የሰጠሁት የሆነ ሰው ጠይቆኝ በዚህ አስተያየት ሰጥቻለሁ ይሄ ገንዶ እንዳርጋቸው ልደቱ ማዛ ይልካል no some of them are there one probably ሌላኝ የተወሰኑት አሳይለም ውስጥ ነው ያሉት አሁን የዘረዘርካቸው አሳይለም ውስጥም በቲፒኤስ ውስጥም በሌላም ያሉ ሰዎች አሉ ስሙስ መዘርዘር የማያስፈልግም ተቃሚም ስላልሆነ እንደዛም ቢሆን it is okay ምንም ሌላ ሲስተም ውስጥ ይገባሉ ወደ ሌላ ስዊች ያደርጋሉ ምንም ችግር የለውም ሶ ይሄ እንደ ቢግ ዲል መወራትም የለበትም ሲጀመር ደግሞ እነኚህ ሰዎች በራሳቸው ጥፋት ምንም አላደረጉ ድረግ ዲለር ሆኖ ሬፒስት ሆኖ አይደለም ተርሚኔት የተደረገው የፖሊሲ ነው